ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እንዲህ አይነት እድልና ጊዜ ስላገናኘልን የእግዚአብሔር ምሕረት ወደኛ ወደዚህ ምሕራዊ ኢትዮጵያ ላይ ስለመጣ የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። የሰው ልጆችን ከልብ አላስጨንቅም፣ ነፍስና መንፈስ እስኪዝል ድረስ እኔ አልጣላም፣ እኔ አልቆጣም ያለ እግዚአብሔር ዛሬ በምዕራብ ኢትዮጵያ ላይ እግዚአብሔር የመጣ ስለሆነ እጅግ አድርገን እናመሰግነዋለን። ከሁለት ስፍራ ላይ የእግዚአብሔርን ቃል አነብና በንስሐ የክርስቶስ ኢየሱስን ደም እየረጨን እንጸልያለን። ክብር ለኢየሱስ ይሁን። እንዲህ ይላል የእግዚአብሔር ቃል ሕዝቅኤል ምዕራፍ 22 ቁጥር 6 ላይ እነሆ በጌታ በኢየሱስ ስም አነባለሁ። እነሆ የእስራኤል አለቆች እያንዳንዱ እንደ ችሎታው ደም ያፈሱ ዘንድ ባንቺ ውስጥ ነበሩ። ባንቺ ውስጥ አባት እናትን አቃለሉ። በመካከልሽ በመጻተኛው ላይ በደልን አደረጉ። ባንቺ ውስጥ ድሃ አደጉን መበለቲቱን አስጨነቁ። ቅድሳቴንም ናቅሽ፣ ሰንበቴንም አረከሽ። ደምን ያፈሱ ዘንድ ቀማኞች ሰዎች ባንቺ ውስጥ ነበሩ። ባንቺ ውስጥ በተራራዎች ላይ በሉ፣ በመካከላቸው ሴሰኝነት አደረጉ። ባንቺ ውስጥ የአባቶቻቸውን እፍረት ሥጋ ገለጡ። ባንቺ ውስጥ አደፋ ያለባትን አዋረዱ። ሰው በባልንጀራው ሚስት እርኩሰትን አደረገ። አባት የልጁን ሚስት አረከሰ። ባንቺ ውስጥ ወንድም የአባቱን ልጅ እህቱን አሳፈረ። ባንቺ ውስጥ ደምን ያፈሱ ዘንድ ጉቦን ተቀበሉ። አንቺም አራጣና ትርፍ ወስደሻል፣ ከባልንጀሮችሽም በቅሚያ የስስትን ትርፍ አገኘሽ፣ እኔንም ረሳሽ ይላል እግዚአብሔር። ሁለተኛውን ቃል አነባለሁ። ዘሁልቁ ላይ የሚገኝ ቃል ነው። ዘሁልቁ 16 ቁጥር 46 ላይ ያለው ቃል አነባለሁ በጌታ በኢየሱስ ስም። ሙሴም አሮንን ጥናውን ውሰድ፣ ከመሠዊያው ላይ እሳትን አድርግበት፣ ዕጣንም ጨምርበት፣ ወደ ማኅበሩ ፈጥነው ውሰደው፣ አስተሰርይላቸው፣ ከእግዚአብሔር ፊት ቁጣ ወጥቷልና መቅሰፍት ጀምሯል አለው። አሮንም ሙሴ እንደተናገረው ጥናውን ወስዶ ወደ ጉባኤው መካከል ሮጠ። እነሆ መቅሰፍቱን በሕዝቡ መካከል ጀምሮ ነበር። ዕጣንም ጨመረ፣ ለሕዝቡም አስተሰረየላቸው። በሙታንና በሕያዋን መካከል ቆመ፣ መቅሰፍቱም ተከለከለ። አሜን። መቅሰፍቱም ተከለከለ። መቅሰፍቱም ተከለከለ። ከአሮን ጥና የሚበልጠውን የክርስቶስ ኢየሱስን ደም በምዕራብ ኢትዮጵያ በወለጋ ለነቀምት ላይ ዛሬ በኢየሱስም ከሀገራዊ መሠዊያ ከምልጃ ጉባኤ መተናል። ዛሬ የክርስቶስ ደም ከኃጢአት ሁሉ ያነጻል። አሜን። ያነጻል። ጉባኤው አሜን ይላል። ያነጻል። በሰማይና በምድር ሙሉ ስልጣን ያለ ሁሉን ታደርግ ዘንድ ቻይ፣ ሐሳብ ከቶ ማይከለከል፣ ርኅራኄና ፍቅር የተሞላ የእስራኤል ታዳጊ ቅዱስ እግዚአብሔር በእውነትና በመንፈስ የሚሰገድልህ አምላካችንና አባታችን፣ እንዳየ የማትፈርድ እንደሰማ የማትበይን የተቀጠቀጠን ሸምበቆ የማሰብር የሚጠስን የጦፍ ክር የማታጠፋ እንደገና ለክብር እንደገና ለመልካምነት ማየት የምትፈልግ አምላካችን እግዚአብሔር እናመሰግንሃለን። እንዲህ አይነት እድል ስለሰጠህን እናመሰግንሃለን። 2017 አቤቱ የካቲት 9 አቤቱ እሁድ ማለዳ ዛሬ ጌታ ሆይ በፊትህ ቆመናል። ምሕረት ባለበት፣ ቸርነት ባለበት፣ ርኅራኄ ባለበት፣ ፍቅር ባለበት፣ ደስታ ባለበት፣ ሰላም ባለበት ቆመናል። ዛሬ ቆመናል። በምሕረት አስበን፣ በማወቅ ባለማወቅ፣ በስተት በድፍረት በልቦና ክፋት በእውቀት ማነስ የተሰሩ ኃጢአቶች፣ በደሎች፣ መተላለፍ
ሰርተናል፣ በድለናል፣ ስተናል፣ ወድቀናል፣ ዝለናል፣ ደክመናል፣ ዓላማ ስተናል። ይቅር በለን፣ ይቅር በለን፣ ይቅር በለን። ይቅር ልትለን መጥተሃልና ይቅር በለን። በደሙ ሰላምን አደረገ፣ ጥልን በመስቀሉ ገደለ እንደሚል ዛሬ ያ የከበረው ደም ከአቤል ደም ይልቅ የሚናገረው ደም ምህረትን የተሸከመው ደም ዛሬ በወለጋ በለቀምት እግዚአብሔር ሆይ በምዕራብ ኢትዮጵያ እግዚአብሔር ሆይ የተረጨ ይሁን። አሜን። የተረጨ ይሁን። በልጆቻችን ላይ የተረጨ ይሁን። በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ከክፉ መንገዱ ቢመለስ እኔ ኃጢአቱን ይቅር እላለሁ ምድራቸውንም እፈውሳለሁ ያልክ እግዚአብሔር ቃል ኪዳን አክባሪ ዛሬ ሕዝብ ተሰብስቧል። ምህረትን ይጠይቃል። የይቅርታ እጅህ ይዘርጋልን፣ የይቅርታ እጅህ ይዘርጋልን። መቅሰፍት ይከልከል፣ ምህረትህ ይግነንልን። እንዳያት ፈርድምና ዛሬ ጌታ ሆይ እንዳታልፈን ሌላ ቀን እንዳይሰጠን የሰማይ አምላክ እግዚአብሔር ሆይ አብርሃም እንዳለው የሰማይ አምላክ እግዚአብሔር ሆይ አቤቱ በፊት ሞገስን አግኝቼ ከሆነ አትለፈኝ ብሎ እንዳለ ዛሬ ይሄ ታላቅ ጉባኤ አይታለፍ። መታጠብ ይሁን፣ መንጻት ይሁን፣ መቀደስ ይሁን። እግዚአብሔር ሆይ ስለቀደስከን ደግሞ እናመሰግንሃለን፣ እናከብረሃለን። ውዳችን፣ መታመኛችን፣ ኃይላችን፣ ጉልበታችን፣ ብቃታችን፣ ሙላታችን ብልሃታን ለእስራኤል እኔ ላንቺ ዝርግፍ ጌጥሽ ነኝ እንዳልካት ለኦሮሚያ ልጆች አቤቱ አንተ ዝርግፍ ጌጥ ነህ። ክብር ላንተ እናመጣለን። እግዚአብሔር ሆይ አሁንም እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በልመና ወደ አንተ እንመጣለን። አቤቱ የኦሮሚያ ልጆችን ምዕራብ ኢትዮጵያን የሰማይ አምላክ እግዚአብሔር ሆይ ትላንትና በአባታችን እንደተናገርከው በማስተዋል እንድትባርከን እንጸልያለን። በማስተዋል ባርከን፣ በማስተዋል እንድትባርከን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በላይኛይቷ ጥበብ እንድትባርከን እንጸልያለን። ክርክርና ጭቅጭቅ የሌለባት የላይኛይቷ ጥበብ ንጽሕት ናት፣ ገር ናት፣ ታራቂ ናት፣ እሽባይ ናት፣ በጎ ፍሬ የሞላባት ናት፣ ምህረትን የምታደርግ ናት፣ ግብዝነትና ጥርጥር የለባትም። እች ጥበብ አሜን ስንል ታገኘን፣ አሜን ስንል ታገኘን፣ አሜን ስንል ታገኘን። ልዩ ክብር ወደዚህ እንዲመጣ እንጸልያለን። ሮቤል በሕይወት ይኑር አይሞት እንደሚል ዛሬ የኦሮሚያ ልጆች የምዕራብ ኢትዮጵያ ልጆች አትሞቱም። ጣልቃ ገብተናል፣ አትሞቱም። ከእንግዲህ ወዲህ ሞት የለም፣ ጭንገፋ የለም፣ ሐዘን የለም፣ ትካዜ የለም፣ ግራ መጋባት የለም። ከዚህ ባሻገር ግን እታገላለሁ የሚል የጠላት አሰራር፣ አጋንንታዊ ምስጢር፣ ሟርተኛ፣ ደጋሚ፣ መተተኛ፣ አጋንንት ጎታች፣ መንፈስ ጠሪ፣ ሙታን ሳቢ፣ ሞራ ገላጭ፣ ሲኒ ገልባጭ በኢየሱስ ስም ጽኑ እስራት አይታሰር። በጽኑ እስራት አስረነዋል። አለቆችን በእግር ብረት፣ ጭፍሮችን በሰንሰለት ያስሩ ዘንድ ይህ ለቅዱሳን የተሰጠ ክብር ነው ተብሏል። አሜን። አሰርናችሁ። ወንጌል በድንቅ በታምራት ይሰበክ። ዕውሮች ይብሩ፣ አንካሳዎች ይዝለሉ፣ ሽባዎች ይተርተሩ፣ ሙታኖች ይነሱ። የኦሮሚያ ልጆች ሂዱ፣ ሂዱ፣ ፈታናችሁ፣ ሂዱ፣ ወንጌልን ስበኩ። ለዚህ ነው የተጠራችሁት። ወንጌልን ስበኩ። ወንጌልን ይዛችሁ ውጡ። ኃይል ይጨመርላችሁ፣ ጉልበት ይጨመርላችሁ፣ አቅም ይጨመርላችሁ፣ ጸጋ ይጨመርላችሁ። ምህረቱ በእናንተ ላይ ይግነን። ስም ብሩክ ይሁን። እናመሰግንሃለን። ስለሰማን ተባረክ። በደምህ ሸፍነን ከፍ ከፍ በል። እንወድሃለን፣ እናከብርሃለን። በምትወደው ልጅ ሁሉን ወራሽ ባደረግከው ዓለማትን በፈጠርክበት በትንሣኤው ጀግና በኢየሱስ ክርስቶስ ስም ጸልየናል። አሜን።